የተነጋገርነውን እኮ ከሰማችሁ ብለን ነው። እንደው ህልም መጣት እንደናችሁ ታውቃችሁ። ትናንት ማታ ያቷት ህልም ነበረች። በአንተ ቤት አሽሙር ተናግረውታል። ወይ አንተ የሸንበቆ ከጧት እስከ ማታ እንደ ገደል ማሚት ምታስተጋባ ከማን ምን ታውቅና? ማን ነው እንደው እናንተ መቻን ወዛዶ ነገር ብላችሁ ታውቁና ሙሉ ደረጃ የመናዋ ነበር ስትሆኑ ጀምቱ እናንተስ ብትሆኑ ትርጉሙን ሳታውቁ እንደቁራ ስትውላችሁታል። ደግሞ አንተኛ ወይ ልምዛምን ባታድርጎ የተገጣጡ ነበር ለመታወቅ ወይ መደፋመጥ ከአንተ ጋር እንዳታረክኝም አይደል እንደሞ አላገኝ ኋላ ከልት እየመሰመጠሩ ምን ነው የሱ ድምፅ ተጠብደ ካህል ድሞሬ መቁራር ዝማለ እንኳን ራሴ ነው እሺ ማለት ግን እንደሰማራችሁ በንግራፎች ነው እንዴ? እያ መች እነዚህ ቀልድ ያውቁና ነው እንደ ፉባና ሚሰለት አልፎ መደባደብ ነው እንጂ የሚያውቁ እና ጋጥ ወጥ ጓደኛ ነበር አታፈር እናንተ እዚህ ቀን ሙሉ ስንወግሮ የምትውሉትኛ እዚህ በደማ ካለንናችሁ ምታው ዝበላ አያለሞቅ የእግዚአብሔርን ቃል በዜማንከ አላልከው ምን ሊፈጅርለ ዋና ስሬ ቃሉ ፍሪዘሩ ነው የሚያስኮንን የሚያጸድቅ ወይ በሰው ጆሮ ወይ ለምራኖች እንዲሁ ቁጥር ብቻ እንዲሁ ክስ ማውረድ እዲያ ለካ ምንም ሳታውቁ ነው ያለ ዝም ብላችሁ የምታጨበጭቡ።